ቫሲሊ እያንዳንዱን ጥይት በማይታመን ኢላማ ግንባራቸው ላይ ተኮሰ። በጥቂት ሰከንዶች ውስጥ ሁሉም የጀርመን ወታደሮች መሬት ላይ ይወድቃሉ። ዳኒሎቭ በአይኑ ያየውን ማመን አቃተ። ከፊቱ ያለው ወጣት ተራ ወታደር ሳይሆን ያልተለመደ የተፈጥሮ ተሰጥኦ ያለው ተኳሽ መሆኑን ይረዳል። ከብዙ ሰዓታት በኋላ ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር በ1942 ነው። ናዚ ጀርመን ሶቪየት ህብረትን ከወረረች አንድ ዓመት አልፏታል። ወጣቱ ወታደር ቫሲሊ ወደ ስታሊን በባቡር እየተጓዘ ነው። በመንገድ ላይ ያለ አያቱ በልጅነቱ አደን ሲወጡና ጠመንጃ መተኮስ ሲያስተምሩት ይታያል። ተኳሽ ለመሆን ፈጣን እጅ ብቻ አያስፈልግም፣ ትዕግስትና ጽናት ያስፈልጋል በማለት አያቱ ያስተምረዋል። በባቡሩ በመቶዎች የሚቆጠሩ ወታደሮች ጭኖ እየተጓዘ ሲሆን በውስጡ ሲቪሎችም ነበሩ። በእነሱ መካከል አንዲት ወጣት ሴት ታንያ የምትባል ሰው ትታያለች። ቫሲሊ አይኑን ከሷ ላይ ማንሳት አልቻለም፣ ግን ሊያናግራት ድፍረት አልነበረውም። ጉዟቸው እየቀጠለ እንዳለ ሲቪሎች መዳረሻቸው ላይ ይወርዳሉ። ወታደሮቹ ግን በቀጥታ ወደ ስታሊን የጦር ግንባር እየሄዱ ይገኛሉ። ብዙም ሳይቆይ በባቡሩ ወደ ስታሊን ይደርሳሉ። ቀጣዩ ጉዟቸውም በጀልባ ወደ ጦር ግንባሩ መድረስ ነበር። ነገር ግን ከተማዋ ከሩቁ ሳትቀር በእሳት ተውጣ ነበር። ጥቁር ጭስ ሰማዩ ሸፍኖታል። የፍንዳታ ድምፅ ምድሩን ያናውጣል። ቫሲሊ ግን የገባበት ቦታ ተራ የጦር ሜዳ እንዳልሆነ ይረዳል። አንዳንዶቹ በፍርሃት ወደ ወንዙ ዘለው ለማምለጥ ይሞክራሉ። ነገር ግን የሚጠብቃቸው ነፃነት አልነበረም። በወንዙ ዳር የቆሙት የሶቪየት ኃላፊዎች ከፊት የሚሸሸውን ማንኛውም ወታደር ያለምንም ርኅራኄ ይተኩሱበት ነበር። በዚያን ዘመን ከጦርነት መሸሽ ማለት ከጠላት ጋር እንደመተባበር ይቆጠራል። በመጨረሻ ቫሲሊና መርከባቸው ወደ ወደቡ ደረሱ። እዚያ ግን ሌላ አስደንጋጭ እውነት ይጠብቀው ነበር። የጦር መሳሪያ በቂ ስላልነበረ ከሁለቱ ወታደሮች አንዱ ብቻ ጠመንጃ ይሰጠው ነበር። ሌላው ደግሞ ጥይት ብቻ ተሰጥቶት ጠመንጃ የያዘው እንዲከተልና ከተገደለም መሳሪያውን አንስተ ተዋጋ ተብሎ ትእዛዝ ተሰጠው። ቫሲሊ ጠመንጃ አላገኘም። በእጁ የነበረው ጥይት ብቻ ነበር። ብዙም ሳይቆይ ትእዛዝ ተሰጣቸው። በመቶዎች የሚቆጠሩ ወታደሮች በጩኸት ወደ ጀርመኖች ተሯሯጡ። ነገር ግን የጀርመን ማሽን ጠመንጃዎች እንደ ዝናብ ጥይት አዘነቡባቸው። በየሰከንዱ በርካታ ወታደሮች ይወድቁ ነበር። ቫሲሊ ወደፊት መሮጥ ሞትን እንደመከተል ሆኖ ይሰማዋል። ከዛም በምድር ላይ ተመቶ እንደወደቀ በመምሰል ህይወቱን ለማትረፍ አሰበ። በዚያ የጦር ሜዳ ላይ በሺዎች የሚቆጠሩ አስክሬኖች ተዘርግተው ነበር። አንድም ህይወት ያለው ሰው አልነበረም። በሞተ ሰው መካከል ተደብቆ የተረፈው ቫሲሊ ለመንቀሳቀስ እንኳን አልደፈረም። በዙሪያው የሚሰማው የጥይት ድምፅ፣ የቆሰሉ ወታደሮች ጩኸት ብቻ ነበር። በድንገት አንድ የሶቪየት መኪና በጦር ሜዳው ላይ ለመሻገር ትሞክራለች። ነገር ግን የጀርመን ታንክ የተኮሰው ከባድ ቦምብ መኪናውን ይገለብጣታል። ከመኪና ውስጥ በችኮላ የወጣው የፖለቲካ ኃላፊው ዳኒሎቭ ነበር። እሱም ህይወቱን ለማዳን በአቅራቢያው ወደ ነበረው የውሃ ፏፏቴ ውስጥ ዘሎ ይገባል። ትንሽ ቆይቶ የጀርመን ወታደሮች ወደዚያ ይደርሳሉ። ማንም በህይወት እንዳይቀር በመሬት ላይ በተገኙት አስክሬኖች ላይ ተኩስ ይከፍታሉ። ዳኒሎቭ ግን እንደ ሞተ ሰው ሆኖ በጸጥታ ይተኛል። በእድል ግን አልተመታም። ጀርመኖች ከሄዱ በኋላ ዳኒሎቭ ከአንድ የሞተ ወታደር አጠገብ የነበረውን ጠመንጃ ያነሳል። በሩቁ ያሉ የጀርመን ወታደሮችን ለመተኮስ ይሞክራል፣ ግን ጠመንጃው ባዶ ነበር። ቫሲሊ በዛን ጊዜ ብቻውን በፏፏቴው ውስጥ እንዳልሆነ ይገነዘባል። በሬሳዎቹ አጠገብ ተደብቆ የነበረውን ቫሲሊ በዝግታ ይወጣል። ጠመንጃው እንዲሰጠውና ጥይት እንዳለው ይነግረዋል። ቫሲሊ ጠመንጃውን ከመውሰድ በፊት ዳኒሎቭ አንድ ምክር ይሰጠዋል። ለመተኮስ አትቸኩል፣ ፍንዳታ እስኪሰማ ድረስ ጠብቅ፣ ድምፁ የጠመንጃችን ድምፅ ይሸፍነዋል አለው። ዳኒሎቭ የፖለቲካ ኃላፊ እንጂ ተኳሽ አይደለም። ስለዚህ ጠመንጃውን ለቫሲሊ ይሰጠዋል። ከደቂቃዎች በኋላ ሌላ የጀርመን መኪና በአካባቢው ይቆማል። ቫሲሊ በፏፏቴው ግድግዳ ቀዳዳ በኩል ጠመንጃውን ያነጣጥራል። አንድ ታላቅ ፍንዳታ ተሰማ። የመጀመሪያው የጀርመን ወታደር ግንባሩ ተመቶ ይወድቃል። ቫሲሊ እያንዳንዱን ጥይት በማይታመን ኢላማ ግንባራቸው ላይ ተኮሰ። በጥቂት ሰከንዶች ውስጥ ሁሉም የጀርመን ወታደሮች መሬት ላይ ይወድቃሉ። ዳኒሎቭ በአይኑ ያየውን ማመን አቃተ። ከፊቱ ያለው ወጣት ተራ ወታደር ሳይሆን ያልተለመደ የተፈጥሮ ተሰጥኦ ያለው ተኳሽ መሆኑን ይረዳል። ከብዙ ሰዓታት በኋላ ቫሲሊና ዳኒሎቭ በህይወት ከጦር ሜዳው ተርፈው ወደ ሶቪየት ካምፕ ይደርሳሉ። ዳኒሎቭ ቫሲሊ በአንድ ጠመንጃ ብቻ ብዙ የጀርመን ወታደሮችን እንዴት እንዳስወገደ የሚገልጽ ጽሑፍ ይጽፋል። ይህ ታሪክ ወታደሮቹን ለማበረታታት ይጠቅማል። ከጥቂት ቀናት በኋላ የሶቪየት መሪው ኒኪታ ክሩስቼቭ ወደ ስታሊንግራድ ይመጣል። በዚያም ጊዜ ከተማዋ ለሶቪየት ህብረት ትልቅ ምልክት ነበረች። ስሟ ከመሪው ስታሊን ጋር የተያያዘ ስለነበር እሷን ማጣት የሀገሩን መንፈስ ማጣት እንደሆነ
እንደሆነ ያምኑ ነበር። ኒኪታ በተደጋጋሚ ባጋጠማቸው ሽንፈት በጣም ተቆጥቷል። የወታደሮቹ መንፈስ እንዴት እናበረታታው ሲል ጠየቃቸው። አዛዦቹ እንደተለመደው ተጨማሪ ቅጣትና ግዴታ እንዲጨምሩ ይመክራሉ። ግን ዳኒሎቭ የተለየ ሀሳብ ያቀርባል። ሰዎቹ በፍርሃት እንዳይሸነፉና በተስፋ እንዲዋጉ ለህዝቡ ጀግና እንፍጠርለት፣ የሚከተሉትም አንድ ሰው ያስፈልጋቸዋል አለ። ከዚያም የቫሲሊን ስም ያነሳል። በስታሊን ውስጥ ብቻውን ብዙ የጀርመን ወታደሮችን የገደለ ተኳሽ መኖሩን ነገራቸው። ይህ ሀሳብ ወዲያውኑ ተቀባይነት አገኘ። ከዚያም በኋላ የቫሲሊ ፎቶ በጋዜጦች ላይ መታተም ይጀምራል። ይህ ጀግና ተከተሉ፣ እንደ ቫሲሊ ለሀገራችሁ ተዋጉ የሚሉ መልእክቶች በሁሉም ቦታ ተሰራጨ። ከተራ ወታደር የሀገሩ ተስፋ ምልክት ሆነ። ፎቶና ስሙ በጋዜጦች ላይ ታተመ። በየመንደሩና በየጦር ሰፈሩ ሰዎች ቫሲሊ ዛይታሴቭ የሚለውን ስም ማንሳት ጀመሩ። ከተራ ወታደር ወደ ስናይፐር ክፍል ተዛወረ። አንድ ቀን ቫሲሊና የስናይፐር ቡድን በተልእኮ ላይ እያሉ አንድ ትንሽ ልጅ ያገኛቸዋል። ስሙ ሳሻ ፊሊፕ ነው። ቫሲሊን እንደ ጀግና ያደንቀዋል። አብረው ወደ ቤት እንዲሄዱ ይጋብዘዋል። ቤታቸው በጣም የድሃ ቤት ቢሆንም እናቱ በምትችለው ሁሉ ምግብ አዘጋጅታ ጀግናውን ታስተናግዳለች። ከጥቂት ሰዓታት በኋላ ዳኒሎቭም ይመጣል። በእጅ የያዘው ከመላው ሀገር ለቫሲሊ የተላኩ የደጋፊዎቹ ደብዳቤዎች ናቸው። ነገር ግን ቫሲሊ ብዙም ትምህርት ስላልተማረ በቀላሉ መጻፍ አይችልም። ዳኒሎቭ ምን እንደሚጽፍ እየነገረው ሁሉንም ደብዳቤ እንዲመልስ ያደርገዋል። በዚያን ጊዜ ሌላ እንግዳ ቤቱ ይገባል። እሷም በባቡሩ ላይ ያያት ያቺ ወጣት ሴት ታንያ ቼርኖቫ ናት። ቫሲሊ ከባቡሩ ላይ ያያት ያ አፍታ ትዝ ይለዋል። ሁለቱም በጥቂት ጊዜ ውስጥ በአይናቸው ብቻ ይግባባሉ። ታንያ ለሳሻ እንደ እህት ናት። በአካባቢው ሚሊሻ ውስጥ እየተዋጋች ትገኛለች። ከዚያም በተጨማሪ በዩኒቨርሲቲ ስለተማረች ጀርመንኛን በደንብ ትናገራለች። ዳኒሎቭ ይህንን ችሎታዋን እንደ ትልቅ እድል ያያል። የጀርመን መልእክቶችን የሚተረጉም ሰው እንደሚፈልግና ከኛ ጋር ብትሰሪ ከ100 ጠመንጃ በላይ ዋጋ ይኖርሻል ይላታል። ታንያ በመጀመሪያ እምቢ ትላለች። ጓደኞቿን ትታ እንደማትሄድ ትነግረዋለች። ነገር ግን ዳኒሎቭ እንዲህ ይላታል፣ አንቺ አንድ የጀርመን መልእክት ብትፈቺ ከ10 ወታደር በላይ ህይወት ልታድኚ ትችያለሽ ይላታል። ይህ ከሰማች በኋላ ታንያ ሀሳቧን ቀየረች። በሌላ በኩል የጀርመን ጦር በቫሲሊና በስናይፐር ቡድኑ ምክንያት በየቀኑ ብዙ ወታደሮችን እያጣ ነው። ይህ ሁኔታ የጀርመን አዛዦች አስጨንቋል። ስለዚህ ከበርሊን አንድ ታዋቂ ተኳሽ ይጠራሉ። እሱም ሜጀር ኤርቫኒን ኩኒግ ነው። ኩኒግ ተራ ተኳሽ አይደለም፣ በጀርመን የስናይፐር ትምህርት ቤት ውስጥ አስተማሪም ጭምር ነው። በብዙዎች ዘንድ የሀገሩ ምርጥ ተኳሽ በመባል ይታወቃል። የተሰጠው ተልዕኮ አንድ ብቻ ነበር፣ ቫሲሊ ዛይታሴቭን ማስወገድ። ኩኒግ ወደ ስታሊንግራድ እንደደረሰ በቀጥታ ቫሲሊን ለመፈለግ አልተቻኮለም። ከብዙ ዓመታት ልምድ የተገኘ ተኳሽ ነበርና ጥሩ አዳኝ አውሬው እንደማያሳድድ ሁሉ ኩኒግም ወጥመድ ማዘጋጀትን መረጠ። በቀጣዩ ቀን ቫሲሊ በድንገት ከተኛበት ጓደኞቹ መጥተው አነቁት። በህንፃው አካባቢ ያልተለመደ እንቅስቃሴ እንዳዩ ለቫሲሊ ይነግሩታል። ህንፃው ከሩቅ በመመልከት በአንድ መስኮት ውስጥ የሰው ጥላ ተመለከተ። ቫሲሊ ምንም ሳያመነታ ተኮሰ። በመስኮት ውስጥ የነበረው የብረት ቆብ ወደቀ። ቫሲሊ ኢላማውን እንደመታ አሰበ። ቫሲሊና ጓደኛው ሉድሚላ አስክሬኑን ለማረጋገጥ ወደ ህንፃው ይገባሉ። ነገር ግን ከኋላ የቀረው ወታደር በቅጽበት በአንድ ጥይት ይገደላል። ይህ ቀላል ወጥመድ አልነበረም። ህንፃው ውስጥ ያዩት ሰው ሳይሆን ሰው የሚመስል አሻንጉሊት ነበር። ቫሲሊ ህንፃ ውስጥ እያለ ዙሪያውን ሲቃኝ አንድ ያላለቀች ሲጋራ ያያል። አጠገባቸው እንደሆነና እየተመለከታቸው እንደሆነ ተረዳ። ቫሲሊ በትዕግስት መጠበቅ እንዳለባቸው ይናገራል። ነገር ግን በዛ ጊዜ የጀርመን አውሮፕላኖች ቦምብ መጣል ይጀምራሉ። በፍርሃት የተሸበረችው ሉድሚላ ከመደበቂያዋ ትወጣለች። ይህንን በመጠቀም ኩኒግ አንድ ጥይት ብቻ ይተኩሳል። ሉድሚላ ወዲያውኑ መሬት ላይ ትወድቃለች። ቫሲሊ ግን በተአምር ከቦታው ማምለጥ ቻለ። በዚያን ቀን አደገኛ ተኳሽ እንደመጣ ይረዳል። ኩኒግ ሉድሚላ ከገደለ በኋላ ወደ ካምፑ ይመለሳል። በየቀኑ ጫማውን የሚያጸዳለት አንድ ትንሽ ልጅ ነበር። እሱም ሳሻ ነበር። ኩኒግ ሳሻን እንደ ተራ የጎዳና ልጅ ይመለከተው ነበር። ነገር ግን ሳሻ ከሁለቱም ወገኖች ጋር እየተገናኘ ነበር። ሳሻም ከኩኒግ ምግብ ያገኝ ነበር። በምላሹም ስለ ቫሲሊ የሚያውቀውን መረጃ ያካፍለው ነበር። በተመሳሳይ ጊዜ ደግሞ የጀርመኖችን እንቅስቃሴ ለቫሲሊ ያደርስ ነበር። ሳሻ ይህንን የሚያደርገው ከክፋት አልነበረም። በጦርነት ውስጥ ለመትረፍና ለእናቱ ምግብ ለማግኘት ነበር። በሶቪየት ጦር ሰፈር አዲስ የጀርመኖች የስናይፐር ባለሙያ መድረሱ ተረጋገጠ። ስለዚህ ቫሲሊን ለመርዳት ኩሊንኮቭ የተባለ ታዋቂ የስናይፐር ባለሙያ ይጠራል። ኩሊ ቀደም ሲል የኮኒግ ተማሪ ነበር። ስለዚህ የኮኒግን አስተሳሰብና የተኩስ ዘዴና ወጥመድ በደንብ ያውቃል። ኩኒግ ተኳሽ ብቻ አይደለም። በመጀመሪያ አእምሮህን ካዳከመ በኋላ ከዚያ አንተን ይገልሃል። እሱን ለማሸነፍ እንደሱ ማሰብ እንዳለበት ያስጠነቅቀዋል። ወደ ጦር ሜዳ ከመመለሱ በፊት ቫሲሊ ለክብሩ የተዘጋጀ ልዩ ዝግጅት ላይ ይገኛል። ወደ አዳራሹ እንደገባ ታንያን አያት። ሁለቱ ፈገግ ተባባሉ።
ነገር ግን ለመነጋገር ጊዜ አልነበራቸውም። ኒኪታ ወዲያውኑ ወደ ጋዜጠኞች ወሰደው። ከዛም አንድ ትልቅ የስታሊን ስዕል ፊት እንዲቆም ያደርጉታል። ስታሊን ሁልጊዜ ህዝቡን እየተመለከተ ነው በማለት ኒኪታ ይነግረዋል። ያንን ስዕል ሲመለከት ቫሲሊ ወደ ልጅነቱ ይመለሳል። አያቱ ለመጀመሪያ ጊዜ ቶክስ ያስተማረውን ቀን ያስታውሳል። በዚያ ቀን ቫሲሊ ኢላማውን ስቶ ነበር። በዚያን ስህተት ምክንያት አንድ ተኩላ ወደ ፈረሳቸው ደርሶ ይጎዳባቸዋል። አያቱ ያኔ እንዲህ ብሎት ነበር፣ አንድ ጥይት አንድ ድል ነው፣ ካመለጠህ ዋጋ ትከፍላለህ ይለዋል። ከጥቂት ቀናት በኋላ ቫሲሊ፣ ሁሊ እና ሌላ ተኳሽ ወደ ፈረስ ህንፃ ይገባሉ። በጥንቃቄ እየተንቀሳቀሱ ሳለ አንድ ተኳሽ አስክሬን ተቀምጦ ያገኛሉ። የኩኒግ ወጥመድ እንደሆነ ይረዳል። ቫሲሊ ከኮሊቭ እና ከቮሎዲያ በጥንቃቄ በፈረሰው ህንፃ ውስጥ ይንቀሳቀሳሉ። እያንዳንዱ እርምጃ ህይወትና ሞትን የሚወስን ስለሆነ አንድም ድምፅ እንዳይፈጠር ይጠነቀቃሉ። ከጥቂት ሰዓታት በኋላ የምሳ ሰዓት ይደርሳል። ቮሎዲያ ከሌላ ክፍል እየሞቀ ያለውን ሾርባ ለማምጣት ይሄዳል። ነገር ግን አይመለስም። በመንገድ ላይ በኩኒግ ሰዎች ተይዟል። ኩኒግ ተረጋግቶ ቫሲሊ የት እንዳለ ይጠይቀዋል። ቮሎዲያ ግን አንድም ቃል አልተነፈሰም። ምንም እንኳን ቢደበደብ ወይም ቢያስፈራሩት ጓደኞቹን አልከዳም። ኩኒግ ሌላ ዘዴ ይጠቀማል። የጀርመን ልብስ ያለብሰዋል። በእጁ የጥገና መሳሪያ ይዘዋል። ከዚያም በኋላ ቫሲሊ ወደ ተደበቀበት ቦታ እንዲሄድ ያስገድደዋል። ከሩቅ የሚመጣውን ሰው ያየው ኩሊ ወዲያውኑ የጀርመን ወታደር መስሎት ይተኩስበታል። ቮሎዲያ በቅጽበት ይወድቃል። የኩኒግ ወጥመድ ይህ ነበር፣ ምሽጋቸውን እንዲያጋልጡ። ከመስኮቱ ውጪ አንድ ቆብ በመስኮት አሳየ። ዓላማው ቀላል ነበር። ኩኒግ ቢተኩስ የተደበቀበት ቦታ ለማየት ነበር። ኩኒግ በዚያ ወጥመድ አልወደቀም። እሱም እንደነሱ ዝምታን መረጠ። ኩሊ ቫሲሊን እያየ ቦታ መቀየር እንዳለባቸው ይወስናሉ። ሁለቱም ወደ ሌላ ክፍል ለመዝለል ይሞክራሉ። በዚያው ቅጽበት ኩሊ ደረቱን ይዞ ወደ ኋላ ወደቀ። ቫሲሊ ህመም እየተሰማው ጓደኛውን ትቶ ለመሸሽ ይገደዳል። ከዚያ በኋላ ቫሲሊ ኩኒግ ከገመተው በላይ አደገኛ እንደሆነ ይረዳል። በሌላ በኩል የቫሲሊና የኩኒግ ፍልሚያ እየረዘመ ሲሄድ ኒኪታ ትዕግስቱን ያጣል። የህዝቡ ጀግና ጠላቱን መግደል አለበት ብሎ ዳኒሎቭ ይጫነዋል። ዳኒሎቭ ከስብሰባው እንደወጣ ወደ ታንያ ሄደ። በእጁ ትንሽ ስጦታ ይዞ ነበር። ከብዙ ቀናት ጀምሮ ለታንያ ያለውን ስሜት ለመግለጽ ይፈልግ ነበር። ነገር ግን ታንያ እንዳልገባት በመምሰል ሌላ ዜና ነገረችው። ወደ ሌላ ክፍል ለመዘዋወር ደብዳቤ እንዳስገባች ነገረችው። ዳኒሎቭም በጣም ተረበሸ። በዚያው ምሽት ቫሲሊ ወደ ጦር ሰፈሩ ተመለሰ። ፊቱ ላይ ድካምና ተስፋ መቁረጥ ይታያል። እስካሁን ድረስ እንደ ኩኒግ ያለ ተኳሽ አጋጥሞት አያውቅም ነበር። ዳኒሎቭ ግን ሊያበረታታው ይሞክራል። ስለ ኩኒግ መረጃ እየሰበሰበ እንደሆነ ይነግረዋል። ከዚያም አንድ ጥያቄ ያቀርብለታል። ታንያን እንዲያወራትና ከጋንታቸው እንዳትለቅ አሳምናት ሲል ለመነው። ቫሲሊ ታንያን ሲያገኛት የሰማችውን ትነግረዋለች። በዚያ ጠዋት ወላጆቿ በጀርመኖች ከተገደሉት እስረኞች መካከል እንደነበሩ ነገረችው። እንባዋን እየተቆጣጠረች እዚህ ተቀምጬ ከመተርጎም መዋጋት እንደምትፈልግ ትናገራለች። ቫሲሊ ህመሟን ይረዳል። ሊያስቆማትም አልሞከረም። በምትኩ የሟቹን የኩሊ ስናይፐር እንድትወስደውና ጥንቃቄ እንድታደርግ ይመክራታል። በዚያ ቅጽበት የሁለቱ መቀራረብ የበለጠ ይጠነክራል። በዚያ ምሽት ሳሻ ከኩኒግ ያገኘውን መረጃ ለቫሲሊ ያደርሳል። ሁለቱም አንድ የፈረሰ ህንፃ ውስጥ እንደሚገናኙ ሳያውቁ ወደዚያው ያመራሉ። ኩኒግ ከፍ ባለ ቦታ ተደብቆ ይጠብቃል። ቫሲሊና አጋሩ ደግሞ በትቦው መካከል በመሳብ ወደ ውስጥ ይገባሉ። ነገር ግን የትቦውን መንቀጥቀጥ ኩኒግን ያስጠነቅቀዋል። ሁለቱ ለመንቀሳቀስ በሞከሩበት ቅጽበት ኩኒግ ይተኩሳል። ጥይቱ ቫሲሊን አልመታውም፣ ነገር ግን ጠመንጃውን ከእጁ አስጣለበት። ሌላው ወታደር ደግሞ እግሩ ተመታ። ቫሲሊ የቆሰለውን ጓደኛውን እየተመለከተ ህይወቱን እንዲያድንና ወደ ካምፑ እንዲመለስ ያዘዋል። ቫሲሊ ግን ብቻውን ቀርቷል። ጠመንጃውን ከፊቱ ላይ ወድቋል። ኩኒግ ግን እየተጠባበቀ ነው። ጠመንጃውን ለማንሳት መሄድ ማለት ራሱን እንደማጥፋት ይቆጠራል። ቫሲሊ በፍጥነት አንድ ብልሃት ያስባል። ቢላዋ ላይ ገመድ ያስራል። ከዚያም ወደ ጠመንጃው ይወረውራል። እቅዱ ጠመንጃውን በገመድ ጎትቶ ወደ እሱ መሳብ ነው። ከብዙ ሙከራ በኋላ ቢላው በጠመንጃው ላይ ይጣበቃል። ቫሲሊ በቀስታ መሳሪያውን መጎተት ይጀምራል። ግን በድንገት ኩኒግ በአንድ ኢላማ ገመዱን ይቆርጠዋል። ቫሲሊ በአስደናቂ አላሚነቱ ይገረማል። በዚያን ጊዜ የጀርመን አውሮፕላኖች በህንፃው ላይ ቦምብ መጣል ይጀምራሉ። ፍንዳታው የመስታወት ጣሪያውን ያፈርሰዋል። የተሰበሩ መስታወቶች በቫሲሊ ፊት ይወድቃሉ። ኩኒግ በእነዚያ መስታወቶች ውስጥ የቫሲሊን ፊት በግልጽ ማየት ይችላል። አሁን የጠላቱን ቦታ በትክክል አውቋል። ትዕይንታችን ሲቀየር በዋናው ካምፕ ዳኒሎቭ ታንያን ወደ ጦር ግንባር እንዳትሄድ ለማሳመን እየሞከረ ነው። አንቺ በጦር ሜዳ ላይ ከምትዋጊ ይልቅ በቋንቋ እውቀትሽ ሀገርሽን የበለጠ ልትረጂ ትችያለሽ ሲል ያሳምናት ሞከረ። ነገር ግን ውይይታቸው በድንገት ይቋረጣል።
የቆሰለው ወታደር ወደ ካምፕ ደርሶ የቫሲሊን ሁኔታ ይነግራቸዋል። ታንያ አንድ ሰከንድ እንኳን አላሰበችም። ወዲያውኑ ወደ ቫሲሊ ሮጠች። በቀጣይ ታንያ ቧንቧውን ተከትላ ወደ ቫሲሊ ስትደርስ ወደፊት እንዳትመጣ ያስቆማታል። በተሰበረው መስታወት ቁራጭ ኩኒግ ያለበትን ቦታ አይቷል። ከዚያም ቫሲሊ ለታንያ አንድ የመስታወት ቁራጭ አንስታ ወደ ፀሐይ እንድታዞረው ይነግራታል። ታንያ እንደተባለችው ታደርጋለች። የፀሐይ ብርሃን በመስታወቱ ላይ ተንጸባርቆ በቀጥታ የኩኒግን አይን ይመታል። ኩኒግ ለጥቂት ሰከንዶች እይታውን ያጣል። ያ ትንሽ እድል ለቫሲሊ በቂ ነበር። በፍጥነት ወደፊት ዘሎ ጠመንጃውን ያነሳና ወዲያውኑን ይተኩሳል። ጥይቱ ግን እጁን ብቻ ቆሰለው። ሕይወቱ ግን ተረፈ። ቫሲሊና ታንያ ከፋብሪካው በሕይወት ወጡ። ወደ ጦር ሰፈር ሲመለሱ ጓደኞቻቸው በደስታ ተቀበሏቸው። ወታደሮቹ በጦርነቱ መካከል ትንሽ የደስታ ጊዜ ለማግኘት እየዘፈኑና እየጨፈሩ የተገኘውን ምግብና መጠጥ ሲካፈሉ እናያለን። ከዚያ በኋላ ቫሲሊና ታንያ ከሰዎች አይን ተሰውረው ለመጀመሪያ ጊዜ ፍቅራቸውን ገለጹ። በማግስቱ ጠዋት ቫሲሊ ዳኒሎቭን ያገኘዋል። በጣም እንደደከመው ከፊቱ ማየት እንችላለን። ስለሱ መጻፍ እንዲያቆም ይለምነዋል። ይህ ሁሉ ሸክም መሸከም እንደማይችልና እንደ ሌሎች ተራ ወታደር መዋጋት እንደሚፈልግ ይነግረዋል። ዳኒሎቭ ግን በፍጹም አልተስማማም። በዚያ ሰዓት ቫሲሊ ለወታደሩና ለሕዝቡ ተስፋና ጀግና ነበር። ስለዚህ ቫሲሊን በሌላ መንገድ ለማሳመን ወሰነ። በዚያን ጊዜ ሳሻን ጠራው። ትንሹ ልጅ በደስታ ወደ ቫሲሊ በመቅረብ ዛሬም ከኩኒግ መረጃ እንዳመጣ በኩራት ይናገራል። ሳሻም እንደ ኩኒግ ጀግና መሆን እንደሚፈልግ ይነግረዋል። እነዚህ ቃላቶች ቫሲሊን በጣም ነኩት። የሕፃኑ ተስፋ ለመስበር አልፈለገም። ስለዚህ ዳኒሎቭ የጠየቀውን ለመቀበል ተገደደ። በልጁ አይን ውስጥ ያለው ንጹህ ተስፋ ሲመለከት ቫሲሊ ግን ምንም ማለት አልቻለም። ሳሻ ኩኒግ የሚመጣበትን ቦታ ያሳየዋል። ቫሲሊ ወደዚያ ሂዶ በአስክሬኖች መካከል ተደብቆ መጠባበቁን ተያያዘው። ሰዓታት ያልፋሉ። ፀሐይ ትጠልቃለች። ነገር ግን ኩኒግ አልመጣም። ከድካም የተነሳ በዚያ ቦታ ላይ እንቅልፍ ይወስደዋል። በዚያም ጊዜ ኩኒግ ከመደበቂያው ውስጥ ሆኖ ሁሉንም ያያል። ጠመንጃውንም አነጣጠረ። ሊተኩስ በተዘጋጀበት ቅጽበት በድንገት አንድ ሌባ ወታደር በመካከላቸው ተገኘ። ሰውየው በሞቱ ወታደሮች ላይ እየዞረ የሚገኘውን ይዘርፍ ነበር። ከኪሱም አነስተኛ ቦርሳ ወጣ። ያንን ብቻ ይዞ ሸሸ። ብዙም ሳይቆይ ጀርመኖች ዘራፊውን ይዙታል። ፍተሻ ሲያደርጉበት ከኪሱ የቫሲሊ መታወቂያ ካርድ አገኙ። ወታደሮቹ ወዲያውን ደስ አላቸው። ቫሲሊ ሞተዋል ብለው ወደ አለቆቻቸው አስተላለፉ። ነገር ግን ኩኒግ ይህንን አላመነም። ቢሆንም አለቆቹ ተልእኮው እንዳበቃ ነግረው ወደ ጀርመን እንዲመለስ አዘዙት። ኩኒግ ግን ትዕዛዙን አልተቀበለም። ቫሲሊ በሕይወት እንዳለው ውስጡ ይነግረው ነበር። ኩኒግ ስታሊን ለቆ ከመሄዱ በፊት አንድ የመጨረሻ እርምጃ ለመውሰድ ይወስናል። ሳሻን ይጠራዋል። እየተጫወተ በሚመስል መንገድ ቀጣዩን የሚሄድበትን ቦታ ነገረው። ኩኒግ አንድ ነገር ይረዳል። ሳሻ ለሌላ ወገን መረጃ እንደሚያቀብል መጠርጠር ጀምሮ ነበር። ስለዚህ ሳሻን ተጠቅሞ ወጥመድ ሊያዘጋጅ ወሰነ። በሶቪየት ጦር ሰፈር ውስጥ የቫሲሊ ሞት ወሬ ተሰራጨ። ነገር ግን ኒኪታ እውነቱ ምንም ቢሆን ህዝቡ ተስፋ እንዳይቆርጥ አዲስ ጽሑፍ እንዲያዘጋጅ አዘዘው። ዳኒሎቭ ተመልሶ ሪፖርቱን ለመጻፍ ተቀመጠ። በዚያን ጊዜ የበሩ መክፈቻ ድምፅ ሰማ። ዳኒሎቭ ቀና ብሎ ሲመለከት በበሩ ላይ የቆመው ሰው ቫሲሊ ነበር። በህይወት እንዳለ ሲያይ ዳኒሎቭ ለጥቂት ሰከንዶች መናገር አቃተው። ቫሲሊ እንደተቀመጠ የሆነውን ሁሉ ማስረዳት ጀመረ። ራሱን ላለማጋለጥ ለሰዓታት ተደብቆ መቆየቱንና ከዚያም እንቅልፍ እንደወሰደው ነገረው። ነገር ግን ቫሲሊ ታንያ የት እንዳለች ጠየቀ። ዳኒሎቭም ምንም ሳይመልስ ሳሻን ተመለከተ። ሳሻም ፈራ ተባ እያለ በህይወት እንዳለ ነግሬያታለሁ አለው። ታንያ ኩኒግን ለማግኘት ወደ ባቡር ጣቢያ ሄዳለች አለው። ይህንን እንደሰሙ ቫሲሊና ዳኒሎቭ ሳይዘገዩ ወደ ባቡር ጣቢያው ሮጡ። ታንያ በባቡር ጣቢያው ውስጥ ኩኒግን በጥንቃቄ እየፈለገች ነበር። በዚያ ቅጽበት ቫሲሊ ደረሰ። ሁለቱ እንደተገናኙ በስሜት ተቃቅፈው መሳሳም ጀመሩ። ከርቀት ሲመለከታቸው የነበረው ዳኒሎቭ ልቡ ተሰበረ። ከብዙ ጊዜ ጀምሮ ለታንያ ያለው ፍቅር አሁን ምንም እድል እንደሌለው ተረዳ። ወደ ጦር ሰፈሩ እንደተመለሰ በአንድ የጋዜጣ ጽሑፍ ሁሉንም መቀየር ፈለገ። ቫሲሊ ሀገሩ የከዳ ሰው እንደሆነ ጻፈ። እውነት ሳይሆን በቁጣና በቅናት የተጻፈ ውሸት ነበር። በሌላ በኩል በጣቢያው ውስጥ ቫሲሊና ታንያን ኩኒግ እያያቸው ነበር። ከዚያ በፊት ሳሻ ሁልጊዜ የሚሰጣቸው መረጃ ትክክል መሆኑን አስታወሰ። እውነታው ግልጽ ሆነለት። ሳሻ ለሁለቱ ወገን እየሰራ ነበር። ኩኒግ ሳሻን ያዘው። ከዚያም በከተማው መካከል ባለው ምሰሶ ላይ ሰቀለው። በመጀመሪያ ያየችው ታንያ ነበረች። ሳሻን በዛ ሁኔታ እንዳየችው ወደፊት ልትሮጥ ሞከረች። ይህ ቫሲሊን ራሳቸውን እንዲያጋልጡ የተዘጋጀ አስፈሪ ወጥመድ ነበረ። ቫሲሊ ግን ልትሮጥ ስትል በፍጥነት አስቆማት። ወጥመድ እንደሆነ ይነግራታል።
ከዚያ ታንያንና ዳኒሎቭ የሳሻን እናት ለማዳን ይሄዳሉ። ዳኒሎቭ ልዩ የመጓጓዣ ፍቃድ አዘጋጅቶላታል። እናቷ ግን ሳሻ የት እንዳለ ትጠይቃለች። ታንያና ዳኒሎቭ እውነቱን ለመናገር ከበዳቸው። ከጀርመኖች ጋር እንደሄደና ነገር ግን በህይወት እንዳለ ይዋሿታል። እናቷም ልጇ በህይወት እንዳለ አምና ከነሱ ጋር ለመሄድ ተስማማለች። በቀጣይ ቀን ወደ ወደቡ አካባቢ ሲሄዱ በአቅራቢያቸው ቦምብ ይፈነዳል። ፍንዳታው ታንያን በጣም ያቆስላታል። ዳኒሎቭ ሞታለች ብሎ በማሰብ በሐዘን ይሄዳል። ነገር ግን የሳሻ እናት ተስፋ አልቆረጠችም። ልጇ እንደሆነች ተናግራ መርከብ ውስጥ ወዳለው ሆስፒታል እንዲያስገቡ ታደርጋቸዋለች። ሁለቱም ተደብቀው እርስ በርሳቸው እየተፈላለጉ ነው። በድንገት ዳኒሎቭ ወደ ቫሲሊ ይመጣል። ታንያን ሞታለች ብሎ ስላመነ ህይወቱ ዋጋ እንደሌለው ይሰማዋል። በቫሲሊ ላይ የተናገረውን ሐሰትም ይጸጽተዋል። ስለዚህ ራሱን መስዋዕት ለማድረግ ይወስናል። ከተደበቀበት ወጥቶ ራሱን ለኩኒግ ያጋልጣል። ኩኒግም ይተኩሳል። ዳኒሎቭ ወዲያውን ይወድቃል። ነገር ግን ቫሲሊ ወዲያውኑ አልተኮሰም። በትዕግስት መጠበቅ እንዳለበት ያውቃል። ኩኒግ ቫሲሊን እንደገደለ በማሰብ ከተደበቀበት ይወጣል። ያኔ ለቫሲሊ ታላቅ ዕድል ነበር። ቫሲሊ በአንድ ኢላማ ኩኒግን ይገድለዋል። ቫሲሊ የኩኒግን ጠመንጃ በዳኒሎቭ አስክሬን አጠገብ ያስቀምጣል። ይህ ለጓደኛው የመጨረሻው ክብር ነበር። ከሁለት ወራት በኋላ የጀርመን ጦር በስታሊን ከተማ ተሸንፎ እጅ ይሰጣል። አንድ ቀን ቫሲሊ ደብዳቤ ደርሰዋል። ደብዳቤውን ከታንያ ነበር። እንዳልሞተችና በመስክ ሆስፒታል እየታከመች እንደምትገኝ ትጽፍለታለች። ጦርነቱ ከተረጋጋ በኋላ ቫሲሊ ወደ ተጠቀሰው አድራሻ ይሄዳል። በሆስፒታል ውስጥ ታንያ በህይወት ሲያያት ፊቱ በደስታ ይበራል። ከረጅም ጦርነት ከሞትና ከመለያየት በኋላ ፍቅራቸው በመጨረሻ ድል ያደርጋል። በሌላ ፕሮግራም እስከምንገናኝ ቸርን ሰንብት። የፊልማችን ታሪክ እዚህ ላይ ያቆማል። ስለተከታተሉን እናመሰግናለን። ቻናላችን ለመደገፍ ላይክ፣ ሰብስክራይብ እና ሼር በማድረግ ይተባበሩ።